ብዙ ተቃጠለች፣ አቃጠላት። አብርሽ እኮ እናንተ በስማ እንዲህ ይሄ ሁሉ ሰው ለአብርሽ ነው እንዴት ተሰበሰበው? እኔ አንዳንዴ ይገርምኛል። አንድ ነገር ልበል ብዙ ግን ማለት ነው ረጋ ብለሽ ለማውራት ሞክሪ። ሩታን ስታይ በቃ የሆነ ነገርሽ እንትን ይልሻል መሰለኝ። በቃ ምንም ልታያት አልፈለግሽም ይመስለኛል። እና አሁን ደግሞ እሱ በቃ ምንም ማድረግ አይቻልም። ተሸክማኝ ነው ወይም ዞሮ እስከ ዛሬ ራሴ እኮ ነኝ የምንቀሳቀሰው ምን እየሆንሽ ነው እያላት ነው እንግዲህ። ያው ብዙ በጣም ተናዳለች። እንግዲህ ሄርሚላም እንግዲህ ምንም ለሄርሚላ አሁን ላይ ምንም ቦታ የምትባል ነገር የለውም ሲጀመር እውነት ለመናገር ምንም አይነት ቦታ የሚባል የለውም አሁን ላይ። ፍቅሩ ከሩታ ጋር ብቻ ነው። እስቲ በራሱ እንዲንቀሳቀስ ፍቀጅለት። ይሄድች በራሱ ተንቀሳቅሶ ካቆመ ቆየ እየተንቀሳቀስኩ አይደል ተሸክማ ነው ያለችው። አቡ አፌ ቁርጥ ይበለኝ አባት ይመች ይመች እኮ እንዴ ግድ እኮ ነው። እና ባል ሚስቱን እንትን ላይ ነው እንዴ ላይታዘዝ ነው እንዴ? ብዙ ይረጋብ እንጂ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይዛ በያላችሁበት። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ ብቅ ብያለሁ። የውዱ ቪዲዮዎችን ሼር እያረኩ አይደለም፣ ትንሽ ስራ ላይ ስለሆንኩኝ አይመቸኝም። ለዛ ነው ውዶችዬ ብያለሁ። ቪዲዮዎችን ታያለህ፣ ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰው እየነዳለ ቤት ውስጥ ኧረ በቃ ታያቸው ብዙ እውነት ታይ በቃ እንዴ ይኑሩበት፣ ፍቅራቸውን ይምሩት። በቃ ታያቸው እንዴ ምን የሆንሽ ነው አንቺ? ተሄርሚላ እንዲመለስ ነው የሁሉ ጉጉትሽ ጥረትሽ ምናምን አይኖ ገብቶኛል፣ ግን ደግሞ ታዩ እንዴ ወይ ጉድ! አብርሽ ይሻላል። ምንድን ነው ነገሩ? ይሻልሃል። ምን እያሰብክ ነው አብርሽ? ጣጣ ውስጥ ገብተሃል። አንተም ግልብጥ አልክ በሰከንድ። በፊት ከሩታ ጎን ነበርክ። ዛሬ ደግሞ በሰከንድ ግልብጥ አለ። ይሄ ወንድምየው ደግሞ ማለት ነው የተገረምኩት ነገር ግልብጥ አለ ደግሞ በሰከንድ። እሱ ደግሞ ይገርማል ብቻ። ለማንኛውም ባልና ሚስት ናቸው። እናንተ ዝም ብላችሁ ባትደክሙ እናንተም ባትለፉ አሪፍ ነው በይነኝ። ምክንያቱም እነሱ አንድ ናቸው። ይወዳታል፣ ያፈቅራታል፣ ለእሷ ቦታ አለው። አለቀ። ይሄ ነው እኛ እያለን ያለ ነው። እንዴ ሩታ በጣም የሆነ ሌላ ውስጥ እየገባሽ ነው አንቺ ራስሽ ገብቶሻል። እኛንም እያስጨነቅሽ ነው። እኛ አብርሃም ከኛ ጋር ይሁን እኛ እዚህ ቤት አሁን እኮ እያልኩሽ ነው። ቤት እያለው እናንተ ጋር ለምን ይሆናል? ቤት የለውም እንዴ አብርሃም? ምን እየሆናችሁ ነው? እኔ እየገባኝ አይደለም። የምር ምን እየሆናችሁ ነው እናንተ ራሱ ማለት ነው። እየገባኝ አይደለም። በቃ ዛሬ ስለ ወንድሜ ጉዳይ አሳስቦኝ ነበር እዚህ መጣሁ። ተረዳሽኝ አይደለ? ድንገት ዳን ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል? ትንሽ ጊዜ ከእኛ ጋር ይሁንና ይመጣል ወደ ቤት። ባሏ እኮ ነው። ከባሏ ለምን ትነጠላለች? አብራ ነው መኖር የለባት። ሁላችሁም ዙሪያው እንግዲህ የምታረጉት እናቴ አብርሽን ከሩታ ጋር ለማለያየት ነው። አሁንም ጥረታችሁ ይመስለኛል። ልቦና ይስጣችሁ ለሁላችሁ ሙዶች። ይህን ለማለት ነው የመጣሁት። እንግዲህ እናንተ ደግሞ ምን ትላላችሁ? እስኪ ቪዲዮዋችሁን እንዴት እያያችሁ ነው እየተረዳችሁት ያለ? የምሬ እኮ ነው ማለት ምን እንዴት እያላችሁ ነው እየተረዳችሁት ያለ? እኔ ግራ እየገባኝ ነው እውነት ለመናገር። ሚስት ነሽ እንደ ሚስት ስትሆኝ፣ እሱም ደግሞ ባል ነው እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲል ትፈልጊያለሽ እንዴ? አሁን ምናልባት አሁን አንቺ የሆነ ሲመስለኝ እንጂ ምንድን ነው የሚወራው እሱ ደግሞ አልገባኝም። ምን እያልክ ነው እንዴ? ለምን ቤት ዋለ ነው እንዴ? ታዲያ ምን ችግር አለው? ከሚስቱ ጋር ከልጆቹ ጋር ቤት ቢያሳር ቢውል ምን ችግር አለው? ይሄ ምንድን ነው እያልክ ያለው? ወንድሜ ተረጋጋ እንጂ።
የታየሽ ነገር ወይ ደግሞ አንቺ የገባሽ ነገር ትናንትና ያስቸግርሽ ስለነበር ትናንትና ቃቂ ዘራ ትናንትና ወደ አድማጭ ተመልካቾች እንግዲህ ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ እና ሼር፣ ኮሜንት አስተያየት ስጡ ማለት ነው። እንግዲህ ይገርማል ብሏል። ይገርማል። ሄርሜላን እንግዲህ የአንቺን ስጦታ ምንም አልፈልግም ብሏታል። ሩታም ደግሞ ከህይወታችን ስትወጪ ከነቂራ ቅንቦሽን ይዘሽ ውጭልን አንፈልግሽም። እሱም ደግሞ አልፈልግሽም፣ እየሰራሁት በፊት ስህተት ነበረ፣ ለዛ ይቅርታ ጠይቄሻለሁ። ከዛ ውጭ ከአንቺ ጋራ ምንም ነገር የለኝም ነው እያላት ያለው። እንግዲህ ሄርሜላን በቃ ሄርሜላ ቆርጠሽ መውጣት ነው፣ አለቀ። ኮስተር ማለት ነው ያለብሽ፣ ራስሽን ማስከበር ነው ያለብሽ። ከዚህ በኋላ ትምህርት ይሆንሻል። አንቺ ራስሽን ማስከበር አለብሽ። ሴት ልጅ ራሷን ማስከበር ስላለባት ራስሽን አስከብሪ። አየሽ፣ ይሄ ነው አሁን ትምህርት ይሆንሻል። አንቺ ለወደፊቱ ትምህርት ትወስጅበታለሽ ብዬ አስባለሁ። ስለዚህ ራስሽን ማስከበር ግዴታ ነው እላለሁ። እንግዲህ ውዶች እናንተ ደግሞ የምትሉትን ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። ገርሞኝ ነው እንጂ በእርግጥ ይህን ቪዲዮ ስሰራው ሳልሰራው አላድርም ብዬ ነው።